325 ካሬ ሳሊተ ምህረት ማዕድን ሚኒስቴር አካባቢ ዋና ቤቱ G+2 ሰርቪሱም G+2 የሆነ ግቢው በትንሹ 4 ወይም 5 መኪና ማቆም የሚችል በቆንጆ ፊኒሺንግ ማቴሪያል የተሰራ ክልብጭ ያለ ቤት ይዤላችሁ መጥቻለሁ። እያንዳንዱን አስጎበኛችኋለሁ። እንደገባ የምናየው ኮሪደር ነው። በስተግራ በኩል የኔ መሰለ ሰፊ ሳሎን አለ። ሳሎኑ ከላይ ክፍት ነው፣ ሰገነት አለው። የራሱ የሆነ ኦፕን ኪችን አለው። እንዳልኳችሁ በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። ይህ የምታዩት ኦፕን ኪችን ካቢኔት ነው። እዚህ ጋር አንድ መኝታ እንዲሁም ደግሞ ባዝሩምም አለ። ይሄ የምታዩት ሰርቪሱ ነው። ሰርቪሱ እንዳልኳችሁ G+2 ነው። ሰርቪሱ ላይ መኝታ ቤቶች፣ ዋና ትራዲሽናል ኪችን አለ። ግራውንድ ፍሎር ላይ ለአዛውንት መኝታ ክፍል አለ። ለሰፊ ቤተሰብ የሚሆን ቤት ነው፣ ምክንያቱም በርካታ መኝታ ክፍሎች አሉት። አንደኛ ፎቅ ላይ የምታዩት ይሄ ክፍል ተጨማሪ ሳሎን መሆን የሚችል ቦታ ነው። ይሄኛው መኝታ ክፍል ነው፣ የልጆች መኝታ። እዚህ ጋርም ተጨማሪ ሌላ መኝታ ክፍል አለ። ይሄኛው መኝታ ክፍል የራሱ የሆነ ቁምሳጥን፣ የራሱ የሆነ ባዝሩም አለው። አንደኛ ፎቅ ላይ ነው ያለነው። መኝታ ክፍሎችን እያየን ይሄኛው ለቢሮ ማድረግ ይቻላል። በርካታ መኝታ ክፍሎች አሉት። ከሰርቪሱ በተጨማሪ ዋና ቤቱ ላይ ሁለተኛ ፎቅ ላይ ነው የምንገኘው። 325 ካሬ ሳሊተ ምህረት ማዕድን ሚኒስቴር አካባቢ ማስተር ቤድሩሙን እያየን ነው። ይሄ መልበሻ ክፍሉ ነው የማስተሩ። እዚህ ጋር ደግሞ ባዝሩም አለው። የራሱ የሆነ ጃኩዚ ተገጥሞለታል። 325 ካሬ ዋና ቤቱ G+2 ሰርቪሱም G+2 ዋጋው 100 ሚሊዮን ብር ይባላል። ገዢ ሆናችሁ ሰዎች ደውሉልን። ለዛሬ ነበር። ቻው።